ብዙ ሰው በህይወቱ ግራ ተጋብቶ ቀጥሎ ምን ላድርግ ብሎ እየተጨነቀ ነው። መሃል መስቀለኛ መንገድ ላይ ቆመህ ታውቃለህ? ወደ ግራ ልሂድ ወይስ ወደ ቀኝ? ወደፊት ልጓዝ ወይስ ፊቴን አዙሬ ወደ ኋላ ልመለስ ብለህ ግራ ትጋባለህ። በህይወት ትጨነቃለህ። ይሄ ያጋጥማል። በስራ ይሆናል፣ በትምህርት ይሆናል፣ በትዳር ይሆናል፣ በፍቅር ግንኙነት ብቻ በሆነ ቦታ ላይ ይገጥማል። እኔ በየጊዜው እንደዚህ አይነት ሐሳቦች፣ ስሜቶች ይቆጣጠሩኛል። ምን ባደርግ ነው ጥርት ያለ ውሳኔ ወስኜ ራሴን በፍጥነት የምቀይረው እላለሁ። አሁን የምነግራችሁ 5 ቁልፎች ግን ህይወቴን እስከ መጨረሻው ቀይረውታል። እርግጠኛ ነኝ እናንተም በኑሯችሁ፣ በስራችሁ፣ በትዳራችሁ፣ በማንኛውም ግንኙነታችሁ ውስጥ ማስተካከል የምትፈልጓቸው እንደ አዲስ መጀመር የምትፈልጓቸው ነገሮች አሉ። መቼም ስልካችን ድንዝዝ ሲል አውጥተን ሪስታርት እናደርገዋለን፣ እንደ አዲስ እናስጀምረዋለን። ከዛ በደንብ አድርጎ መስራት ይጀምራል። አሁን የምነግራችሁ 5 ቁልፎች ደግሞ አይምሮአችንን እንደ አዲስ ያስጀምሩታል። እሱም ብቻ አይደለም፣ ስራችንን፣ ከሰዎች ጋር ያለንን ግንኙነት እስከ መጨረሻው ይቀይሩታል። የተዘጋብንን የህይወት በር በሙሉ መክፈቻ ቁልፎች ናቸው። እንዳልኳችሁ ካልሆነ ደግሞ መጨረሻ ላይ ትወቅሱኛላችሁ። አንዳንዴ በጣም የሚጠቅምህን አንድ ነገር ሰምተህ ወዲያውኑ ስታደርገው ህይወትህን ኮምፕሊትሊ በቃ ሙሉ ለሙሉ ሊቀይረው ይችላል። ማን ያውቃል? ያንን አንድ ነገር በዚህ ቪዲዮ ልትሰማው። ቀጥታ 5ቱ የህይወት ቁልፎችን ልንገራችሁ። የመጀመሪያው በፍጥነት የሚቀይርህ ቅድሚያ የምትሰጠውን ማወቅ ነው። በማንኛውም ቦታ ላይ ያንተን ስኬት፣ ያንተን ደስታ፣ ያንተን መጨረሻ የሚወስነው ቅድሚያ የምትሰጣቸው ነገሮች ናቸው በህይወት። እስኪ ይህንን ቁጥር ተመልከተው። ከፊት ለፊት 9 ዜሮዎች አሉ፣ መጨረሻ ላይ ደግሞ 1 ቁጥር አለ። ይሄ ቁጥር ስንት ነው ብልህ እርግጠኛ ነኝ የምትመልስልኝ መልስ 1 ነው። ከፊት ለፊቱ የተደረደሩት ዜሮዎች ምንም አያደርጉም፣ መጨረሻ ላይ 1 ስለሆነ ብቻ 1 ነው ትለኛለህ። እስኪ ይህንን 1 ቁጥር ከመጨረሻ አንስተህ ከፊት አስቀምጠው። አሁን ስንት ቁጥር ይሆናል? 1 ቢሊዮን አይደል? በጣም ትልቅ ቁጥር ሆነ። ቦታ በመቀየር ብቻ 1 የነበረውን 1 ቢሊዮን አደረግነው። በህይወትህ ውስጥ ለፈጣሪ ቅድሚያ ካልሰጠ ምንም ነገር ብታደርግ በዜሮ ይባዛል። እሰራለሁ፣ እለፋለሁ፣ እጥራለሁ፣ ለውጥ የለም ትላለህ። አዎ ከ1 በፊት ዜሮን ብትደረድር ለውጥ የለም። ለፈጣሪ ቅድሚያ ካልሰጠ በየትኛውም መንገድ ብትለፋ ለውጥ አታገኝም፣ አትረካም። ነገር ግን ፈጣሪና ህጎቹን ከፊት ስታስቀድም ሁሉም ነገር ይቀየራል። ቆይ ፈጣሪን ማስቀደም ምን ማለት ነው ካልከኝ፣ ሃይማኖት ምንም ሊሆን ይችላል። በክፉም በደጉም ታመሰግናለህ። ይሄ ነው ጥያቄው። ለሰዎች ለቤተሰቦች የሚገባቸውን ክብር ትሰጣለህ። ለአንተ እንዲደረግብህ የማትፈልገውን ነገር ሌሎች ላይ ላለማድረግ ትጠነቀቃለህ፣ ትሞክራለህ። በቃ በአጭሩ ፈጣሪን ደስ የሚያሰኙትን ነገሮች በህይወት ታደርጋለህ ወይ ነው ጥያቄ። ከዛ ቀጥሎ ቅድሚያ መስጠት ያለብህ ለቤተሰቦች፣ ምክንያቱም ያንተን ደስታና ሐዘን እኩል የሚጋሩት እነሱ ናቸው። ቀጥሎ ደግሞ ለስራ፣ ለትምህርት ቅድሚያ መስጠት አለ። ምክንያቱም በዚህ ዓለም ስትመላለስ ያንተን ህይወት ከፍ የሚያደርገው የተማርከው ትምህርት፣ የምትሰራው ስራ ነው። ከዛ በኋላ ያሉትን አንተ ልትወስናቸው ትችላለህ። ብቻ ማወቅ ያለብህ በህይወት ውስጥ ቅድሚያ የምትሰጣቸው ነገሮች አንተን ከሌላው ሰው ወይም ከትላንትናው ማንነት ይለዩሃል። ቅድሚያ የምትሰጣቸው ነገሮች ጥርት አድርገህ ስታውቅ ቆራጥ ሰው ትሆናለህ። የፕሪንሲፕል ሰው ትሆናለህ። ምንም ነገር ልታደርግ ስትል ይህንን ነገር ፈጣሪ ይወደዋል፣ ቤተሰቦቼንስ አይጎዳም፣ እኔስ ከዓላማዬ ከህይወት ፍላጎቴ ጋር አብሮ ይሄዳል ትላለህ። እነዚህን ነገሮች ካሟላ ታደርገዋለህ፣ ካላሟላ ግን በኮንፊደንስ እምቢ ትላለህ። ቅድሚያ የምትሰጠው ላይ ህይወትን በፍጥነት ይቀየራል። ሁለተኛው ራስህን በፍጥነት እንድትቀይር የሚረዳ ጎልህን መጻፍ ነው። ሆሚንግ ፒጅን የምትባል አንድ ወፍ አለች። በጣም ነው ደስ የምትለው። ይህቺን ወፍ አምጣና የብረት ሳጥን ውስጥ ከተታት፣ ከዛ ቆልፍባት። ከዛ በኋላ አንድ ወፍራም ብርድ ልብስ አምጥተህ ጥቅልል አድርግባት። ከዛ ያንን ወፍራም ብርድ ልብስ ወስደህ በካርቶን ውስጥ አሽገው። ከዛ አሁን ካለህበት ቦታ ተነስተህ በጣም ሩቅ ብዙ ኪሎ ሜትር በመኪና ወይ በባቡር ተጓዝ። በጣም ብዙ ርቀት እንደተጓዝክ ሲሰማ ውጣና ያንን ያሸካውን ካርቶን ክፈተው። ከዛ የጠቀለልከውን ብርድ ልብስም ፍታው። ያንን ሳጥን ክፈተው። ያችን ወፍ ልቀቃት። መጀመሪያ ምን ታደርጋለች መሰለህ? ከፍ ብላ ወደ ሰማይ ትበራለች። ከዛ ካለችበት ቦታ ላይ እዛው 3 ዙር ክብ ትሽከረከርና ወደ መጣችበት ቀጥታ ትመለሳለች። የቱንም ያህል ሩቅ ቢሆን የመጣችበትን የተነሳችበትን ቦታ አትረሳውም። አንተ የተጻፈ ጎል ወይም ዓላማ ሲኖርህ ህይወት ከፍ ቢል ዝቅ ቢል፣ ከሰዎች ጋር ያለህ ግንኙነት ጥሩ ቢሆን ቢበላሽ፣ የማትጠብቃቸው የህይወት አጋጣሚዎች ቢገጥሙ ሁሉ ዓላማህን አትረሳም። እስከ መጨረሻው ወደሱ ትጓዛለህ። አይንህን አትነቅልም፣ እንደ ወፏ ትሆናለህ።
ፒጅኗን ንፋስ አይደለም የሚመራት ወደ መጣችበት የመሄድ ፍላጎትና ዓላማዋ። አንተንም በህይወትህ ውስጥ የምትፈልገውን ነገር ካወቅ፣ ምን መስራት እንዳለብህ፣ ገቢ ስንት እንዲሆን እንደምትፈልግ፣ ምን አይነት ላይፍ ስታይል፣ ምን አይነት የፍቅር ግንኙነት፣ ምን አይነት መንፈሳዊ ህይወት እንዲኖርህ እንደምትፈልግ ካወቅና ከጻፍከው አንተን የሚመራ ውስጣዊ ኮምፓስ ይኖርሃል። የራስህ መርከብ ካፒቴን ራስህ ትሆናለህ። ማንም ያንተን ህይወት አይነዳውም። አንድ ከሰሞኑ የሰማሁትን ምሳሌ ልንገራችሁ። እስር ቤት ውስጥ የተለያዩ ከባድ የሚባሉ ወንጀለኞችን ሲያስሯቸው በጣም ከባዶቹን ለብቻ ቀላሎቹን ለብቻ ለማድረግ አንድ ጥያቄ ይጠይቃቸዋል። በነገራችን ላይ እነዚህ ከባድ የሚባሉትን ኃይለኛ ጥበቃ ሊመደቡባቸው ነው። ቀላል የሚባሉትን ደግሞ ወይም ሰላማዊ ናቸው የሚባሉትን ደግሞ መደበኛ የሆነ ወይም ኖርማል የሆነ የጥበቃ ስርዓት እንዲኖር ሊያደርጉ ነው። ስለዚህ አንድ ጥያቄ ነው የሚጠይቋቸው። ስትፈቱ ወይም የእስር ጊዜያችሁን ጨርሳችሁ ስትወጡ ምንድን ነው የምታደርጉት ይባላሉ። የመጀመሪያዎቹ ምን ይላሉ? እኔ ያው ምንም አልፈልግም፣ ያው በሰላም መኖር ብቻ ልፈታ ብቻ፣ እኔ ምንም የማስበው ነገር የለም ካሉ እነዚህ ሰዎች ሰላማዊ ሰዎች ናቸው ብለው ስለሚያስቡ ብዙ ጥበቃ የማይደረግበት ቦታ ይወስዷቸዋል። በቃ ኖርማል ናቸው። ሌሎቹ ደግሞ ወይም ደግሞ ግማሾቹ እኔ ስፈታ እንዲህ አደርጋለሁ፣ እንዲህ አስባለሁ፣ እንዲህ እሰራለሁ፣ በእንዲህ ወጥቼ እንዲህ አደርጋለሁ የሚል ፍላጎት ህልም ያላቸውን ደግሞ አይ እነዚህ አደገኞች፣ ምክንያቱም ህልማቸውን ለማሳካት ወይ የሚፈልጉትን ለማግኘት ገና ሳይፈቱ እንኳን ቸኩለው ሰብረው ሊወጡ ይችላሉ። እነዚህ አስቸጋሪዎች ናቸው። ስለዚህ በጣም ከፍተኛ ጥበቃ ይደረግላቸው ተብለው አደገኛ ተደርገው ለብቻቸው ጥበቃ ይደረጋል። ከዓመታት በኋላ የተፈጠረው ነገር ግን አስገራሚ፣ እንደጠበቁት ነው የተፈጠረው። እነዚህ ሰላማዊ የተባሉ ሰዎች ብዙም ፍላጎት ህልም ስለሌላቸው በቃ በሰላም ተፈተው ወደ ቤታቸው ይሄዳሉ። ደንዝዘው እዛው ተስፋ ቆርጠው በድብርት ምክንያት ራሳቸውን ያጠፉ በቃ ህይወታቸው የተበላሹ ብዙ ናቸው። እነዚህ ደግሞ አደገኛ የተባሉ ወይም ህልም ያላቸው የሆነ ነገር ፈልጋለሁ እንዲያደርጋለሁ የሚሉት ደግሞ ወይ ከእስር አምልጠዋል ወይ ከተፈቱ በኋላ በጣም ብዙ ደስ የሚል ነገር ሰርተው ህይወታቸውን ቀይረዋል። ምን ልላችሁ ፈልጌ ነው፣ ዓላማ ሲኖር የተጻፈ ነገር ሲኖር ነገ የት እንደምትደርስ አሁን አስበህ የምትወስን ሰው ከሆንክ አደገኛ አንተ ከባድ ሚዛን። ለምን ወዴት እንደምትሄድ የራስህ ውስጣዊ ኮምፓስ አለ። ማንም አይደለም የሚመራ፣ የራስህ መሪ አንተ ነህ። ከ5 ዓመት በኋላ ምን አይነት ቦታ ላይ ራስን ማግኘት ትፈልጋለህ? ይህንን መልስ በሁሉም ጉዳይ፣ በገቢ፣ በስራ፣ በፍቅር ግንኙነት፣ በትዳር፣ በመንፈሳዊ ህይወት ምን ትፈልጋለህ? ጻፈው። ህይወት ይቀየራል። አንተን በፍጥነት የሚቀየር በጣም ወሳኙ 3ኛው ነገር ልማድ መገንባት ነው። ከ5ቱ የቱን ትመርጥልኛለህ ብትለኝ ይህን እመርጥልሃለሁ። ለምን መሰላችሁ? ለምሳሌ አፈር በውሃ ለውሰህ ጭቃ አብኩተህ ቤት ብትሰራ ያንን የጭቃ ቤት ነው። ጠጠር፣ አሸዋ፣ ሲሚንቶ ተጠቅመህ ደግሞ ከዛ ብሎኬት አድርገህ ደግሞ ቤት ብትሰራ የድንጋይ ቤት ወይ የግንብ ቤት ትለዋለህ። ያንተን ማንነት ልፍስፍስ የሚያደርገው፣ ጠንካራ የሚያደርገው፣ ጎበዝ ወይ ሰነፍ የሚያደርግህ በየቀኑ ደጋግመህ የምታደርገው ልማድ ነው። በቃ አንተ የተሰራህበት ጥሬ ዕቃ ማለት ልማድ ነው። ደጋግመህ የምታደርጋቸው ድርጊቶች ናቸው። ጂም ሮን በጣም የማደምጠው ስኬታማ ሰው ነው። ምን ይላል መሰላችሁ? ስራህ ላይ ጠንክረህ ከምትሰራው በላይ ራስ ላይ ጠንክረህ ስራ ይላል። ምክንያቱም ስራህ ላይ ጠንክረህ ስትሰራ ጥሩ ደሞዝ ታገኛለህ፣ ጥሩ ገቢ ይኖርሃል። ራስ ላይ ጠንክረህ ስትሰራ ግን ሀብት ትገነባለህ፣ ፎርቹን ታገኛለህ ይላል። ራስ ላይ መስራት ምንድነው ካላችሁኝ፣ ጥሩ ልማዶችን መገንባት። ምክንያቱም ጥሩ ልማድ ሲኖርህ ያንተን ማንነት ይወስኗል። ያ ማንነት በህይወት ውስጥ የሚኖርህን ደስታ፣ ስኬት ይወስኗል። በቀላሉ ለምሳሌ አመስጋኝ መሆን በጣም ጥሩ ልማድ፣ ምክንያቱም ደስተኛ ማንነት ይሰጥሃል። በጧት መነሳት፣ ስፖርት መስራት በጣም ጥሩ ልማድ። ለምን ካላችሁ አካላዊና አይምሮአዊ ስርዓትህን ይገነባዋል። በራስ መተማመንህን ከፍ ያደርገዋል። ለራስህ የምትሰጠውን ቦታ ከፍ እንድታደርግ ያግዝሃል። ማንበብ፣ የሚጠቅም ሐሳብ መስማት፣ መማር በጣም ጥሩ ልማድ። ምክንያቱም ችግር የሚፈታ ጥሩ ገቢ የሚያገኝ ጠንካራ የሆነ ማይንድ ሴት እንድትፈጥር ያግዝሃል። ገቢህን እንድታሳድግ፣ ራስን እንድትቀይር ይረዳሃል። ዛሬ ያለህበት ያደረሰ እስከ ዛሬ ድረስ ደጋግመህ ታደርጋቸው የነበሩ ድርጊቶች ናቸው፣ ልማዶች ናቸው አሁን ያለህበት ያስቀምጥ። ራስህን እስከ መጨረሻው መቀየር የምትፈልግ ከሆነ ልማዶችህን ቀይራቸው። ልማድ ከዲሲፕሊን ጋር ቀጥታ ይገናኛል። ምን ማለት መሰለህ? ትልቁ የስኬት ሚስጥር ዲሲፕሊን ነው ከተባለ ዲሲፕሊን ማለት ያመንክበት ጥሩ የሆነውን ልማድህን ሳታቋርጥ ማድረግ ነው። ደበረህ ደሳለህ ልዩነት የለውም። ስሜትህ ከፍ አለ ዝቅ አለ ያንን ነገር ታደርገዋለህ። ልማዶችህን ያለማቋረጥ ሁሌም ስታደርጋቸው እንደ ተወሳሰበ ክር እየጠነከሩ በጣም ወፍራም ገመድ ይሆናሉ። አየህ፣ ደጋግመህ አንድ ነገር ስታደርገው አንተ ውስጥ የማይበጠስ ማንነት
የማይሰበር ውስጣዊ ስብዕና ትገነባለህ። ያ ነው የሚያጠነክር፣ ያ ነው የሚቀይር። አንድ ቀን አድርገው ህይወትን የሚቀይረው ምንም ነገር የለም። ውሳኔ አቅጣጫህን ነው የሚቀይረው። ግን የማይቆም ጥረት፣ ሁልጊዜ የምታደርጋቸው ልማዶች ግን እስከ መጨረሻው ይቀይሩሃል። አራተኛው አንተን በፍጥነት የሚቀይርህ የህይወት ቁልፍ ደግሞ ስኪል ሴት መያዝ ነው። ስኪል ማለት ክህሎት ማለት ነው። ስኪል ሴት ማለት ደግሞ የክህሎቶች ስብስብ ማለት ወይም ብዙ ክህሎቶች ማለት። አልበርት አንስታይን አንድ በጣም የምወድለት አባባል አለ። እንደዚህ ይላል፣ ሁሉም ሰው ጂኒየስ፣ ግን ብዙ ሰዎች በየትኛው ጉዳይ ጂኒየስ እንደሆኑ አያውቁ። አሳን ከዛፍ ዛፍ በመዝለል ችሎታው ከለካኸው ሰነፍ ነው፣ በመዋኘት ግን ጂኒየስ ነው ይለናል። ምን ማለት ነው? አንተ ጂኒየስ የሆንክበት የሆነ ቦታ አለ፣ ስላላወቀው ፈጣሪ አንተ ውስጥ ያስቀመጠው ወርቅ አለ። ያንን ወርቅ ያንን ሀብት አውጥተህ እስክትጠቀምበት ድረስ ሰነፍ እንደሆንክ ልታስብ ትችላለህ። ደካማ ነኝ ልትል ትችላለህ። በዚህ ዓለም ላይ ለመደሰት አልታደልኩም ልትል ትችላለህ። ነገር ግን ያንን ወርቅ ያወጣኸው ዕለት አንተ አይደለህም። ምን ማለት መሰላችሁ? ኤቭሪቲንግ ይቀየራል። ተአምር ትሰራለህ ያንን ወርቅ ስታወጣው። አንተ በህይወትህ በጣም የምታደንቃቸው ሰዎች አሉ አይደል? በጣም የምትወዳቸው፣ ትልቅ ቦታ የምትሰጣቸው፣ የምታከብራቸው ሰዎች አሉ አይደል? ያንን ሰው ትሆናለህ። ብቻ አንተ ውስጥህ ያለውን ማንነት ታላቅ የሚያደርግህን ነገር ማወቅህ ነው ወሳኙ። ይሄ ግን በጣም ከባድ ነው። እንደማወራው ቀላል አይደለም። ግን ይህንን ደግሞ ፓውሎ ኮሊዮ ምን ይላል መሰላችሁ? ህልምን ማወቅ አዲስ ቋንቋ እንደመልመድ ከባድ ነው። ብዙ ጊዜ ትሳሳታለህ፣ የሆነ ሰዓት ግን መልመድህ አይቀርም ይላል። ለዛ ብዙ ስኪል ሴት መለማመድ ያለበት የተለያዩ ክህሎቶች ላይ ራስን ታዳብራለህ። የኮምፒውተር ስኪል ሊሆን ይችላል፣ የቋንቋ ስኪል፣ የመግባባት የሶፍት ስኪሎች ሊሆኑ ይችላሉ። ብቻ ይጠቅመኛል፣ እኔን ይረዳኛል፣ ከህልሜ ጋር ይገናኛል የምትለውን ነገር ላይ ብዙ ስኪል ሰብስብ፣ ብዙ ነገር ተማር። ከዛ ውስጥ አንተ በጣም የምትደነቅበት ሰዎች እንዴት ጎበዝ ነህ እዚህ ነገር ላይ አልተቻልክም የሚሉ አንተ በትንሽ ጥረት ትልቅ ውጤት የምታመጣበትን የሆነ ሙያ ልታገኝ ትችላለህ። በቀላሉ የሙያ ብፌ ማንሳት አለ። አንድ ቀላል ምሳሌ ልስጣችሁ። ከተደረደሩ ብዙ ምግቦች መካከል 10 ምግብ ያነሳው ነው ወይስ 2 ምግብ ያነሳው ነው? ብዙ አማራጮችን አይቶ ጣፋጩ ይሄ ነው መራራው ይሄ ነው ማለት የሚችለው የቱ? ብዙ ምግብ ያነሳው። ምክንያቱም 10 ምግብ ቀምሷል፣ ይሄኛው በጣም ይጣፍጣል ማለት ይችላል። 2 የቀመሰው ግን ግምት ነው የሚገምት። ራስህን ለብዙ ዕውቀት ለብዙ ሙያ ተጋላጭ ስታደርገው፣ ኤክስፖዝ ስታደርገው፣ ስትማር የሆነ ነገር ስታውቅ ብዙ ብፌ እንደሚያነሳ ሰው ነው፣ ብዙ ምግብ እንደሚያነሳ ሰው ነው። ስለዚህ መምራት ትችላለህ። ይሄኛው ጉዳይ ላይ ጥግ ድረስ ብሄድ ስኬታማ ሆናለሁ፣ ቶፕ 10 ውስጥ እገባለሁ፣ በዚህ ጉዳይ ላይ ማንም አይችልም ማለት ትችላለህ። ሁሌም ተማሪ መሆን አለብህ። ሞኝ ብቻ ነው ሁሉን አዋቂ። ስለዚህ እኔ የሚበጀኝ ይሄ ነው ብለህ አትደምደም። ስኪል ሞክር፣ ስኪል ወቀው ማለት አለ። ምክንያቱም በዛ ነገር ስኬታማው ሰው አንተ ልትሆን ትችላለህ። ስለዚህ በጣም ህይወትን እስከ መጨረሻው ኮምፕሊትሊ ከሚቀይሩ ነገሮች አንዱ ብዙ ነገር ለማወቅ ክፍት መሆን፣ ኦፕን መሆን አለ። አዲስ ነገር ለመቀበል ጉጉ መሆን አለ። ስኪል ሴት ያስፈልግሃል። አምስተኛውና የመጨረሻው ህይወታችንን በፍጥነት የሚቀይረው በጣም ወሳኝ ነገር ማንበብ ነው። ብዙ ሰዎች አቋራጭ መንገድ ሊያሳይህ ይችላል። ነገር ግን የአንድን ሰው ህይወት እስከ መጨረሻው በፍጥነት የሚቀይር አቋራጭ መንገድ ቢኖር ማንበብን የሚያክለው የለም። ለምን እንደዛ እንዴት እንደዛ ልትል ካላችሁኝ አንድ ነገር ልንገራችሁ። አንድ ሰው ከራሱ ስህተት የሚማር ከሆነ ልምድ ይባላል። ከሰው ስህተት የሚማር ከሆነ ደግሞ ጥበብ ይባላል፣ ዊዝደም ይባላል። የሚያነብ ሰው ከሰው ስህተት የመማር ትልቅ ዕድል አለ። ጥበብ የመሰብሰብ ትልቅ ዕድል አለ። ለምሳሌ የአንድ የ50 ዓመት የ60 ዓመት ልምድ ያለው ዕውቀት ያለው ሰው የጻፈውን መጽሐፍ ስታነብ አንተ በአቋራጭ 50 ዓመት ሳትለፋ 60 ዓመት ሳትለፋ ያንን ዕውቀት አገኘኸው ማለት። ስለዚህ ከዛ ሰው ስኬት አንድ ነገር ትማራለህ፣ አንተ ምን ማድረግ እንዳለብህ። ከዛ ሰው ውድቀት ደግሞ አንተ ትማራለህ፣ አንተ ምን ማድረግ እንደሌለብህ ትማራለህ። አንተ መለወጥ የምትፈልገው የሆነ የህይወት ክፍል አለ። እርግጠኛ ነኝ በዛ ጉዳይ ላይ አንብብ። ለምሳሌ ልብህን ብትታመም ምንድነው የምታደርገው? አቅም ካለ በተለይ በጣም ቤስት የተባለው የልብ ሐኪም ጋር ትሄዳለህ እንዲያክሙ እንዲያገኝ። አየህ፣ በህይወትህ ውስጥ ልትቀይራቸው የምትፈልጋቸው ማንኛውም ጉዳዮች ላይ እንደ ዶክተር እንደ ስፔሻሊስት የሚያማክሩ በጣም ብዙ ደራሲዎች አሉ፣ በጣም ብዙ መጽሐፍቶች አሉ። ለምሳሌ አንተ መቀየር የምትፈልገው ከሰው ጋር ስለመግባባት ወይ ኮሚኒኬሽን ላይ ከሆነ በዛ ጉዳይ ላይ የተጻፉ ምርጥ መጽሐፎች አሉ። አንዱ መጽሐፍ አንተ ህይወት ላይ የሆነ ነገር ሊቀይር፣ አንተ ገቢህን ማስተካከል ወይ ደግሞ ፐርሰናል ፋይናንስ ላይ ማንበብ ከፈለግ በዛ ጉዳይ የተጻፉ ብዙ መጽሐፍቶች አሉ። ስለ ቢዝነስ ማወቅ ከፈለግ ቢዝነስን በእውቀት አምነህበት እንድትገባበት የሚያደርጉ ብዙ መጽሐፍቶች አሉ። እርግጠኛ ሆኜ ነገር ያንተን ህይወት እስከ መጨረሻው የሚቀይሩ በጣም ብዙ ዕውቀቶች መጽሐፍት ውስጥ ነው ያሉ። በተለይ የቋንቋ ስኪልህን ካሳደገው፣ እንግሊዘኛ ላይ ጎበዝ ከሆንክ ብዙ ዕውቀቶች በእንግሊዘኛ ታገኛለህ። እኛም ከዚህ በፊት ማንበብ አለባችሁ ብለን ያሰብነው
ያቀረብናቸውን መጽሐፍቶች ጋብዘን እናውቃለን። እነሱን ቪዲዮዎች አይተህ ከአንተ ፍላጎት ጋር አብሮ የሚሄደውን ልትመርጥም ትችላለህ። ዕውቀት ነፃ ያወጣል፣ ከፍ ያደርጋል ከተባለ የዕውቀት ሀገሩ መጽሐፍ ውስጥ ነው። ማንበብ አለን። እስከ መጨረሻው ስለቆያችሁ በጣም ደስተኛ። ከነገርኳችሁ 5 ወሳኝ የህይወት ቁልፎች መካከል የትኛውን ወደዳችሁት? የትኛውን አሁኑኑ አደርጋለሁ አላችሁ? ኮመንት አድርጉልኝ፣ አነበዋለሁ። ስላደመጣችሁ ሁሌም ስለምትከታተሉኝ በጣም አድርጌ አመሰግናለሁ።